እንደምናችሁ ቤተሰቦች ደህና ናችሁ ወይ? በዛሬ በዚህ ፕሮግራም መጥቻለሁ። ስቲል አዲስ ነው ይሄ ቻናል እና በደንብ ተከታተሉኝ እባካችሁ። ለሚጠቅም ሰው ደግሞ ሼር አድርጉ። ይሄ ዛሬ የመጣው ስለ አይፒ ሰምታችሁ። አይፒ ማለት እንግዲህ የአንድ ልጅ የኛ ልጆች ትምህርት ቤት ሲገቡ የድጋፍ እንትን ያስፈልጋቸው የግል የትምህርት እቅድ የግል ወይም ኢንዲቪጁዋል ኤዱኬሽን ፕላን ይባላል በእንግሊዘኛው። በአማርኛው ደግሞ የግል የትምህርት እቅድ በትምህርት ቤት የሚዘጋጅ ሰነድ ነው እና ምንድነው እዛ አይፒው ላይ ወይም ይሄ የግል ትምህርት እቅድ ሲገቡ ልጆቻችን መጀመሪያ ትምህርት ቤት ሲገቡ በተለይ በአውቲዝም ያለባቸው ልጆች እርዳታ የሚያስፈልጋቸው ልጆች ድጋፍ የሚያስፈልጋቸው ልጆች መጀመሪያ አሰስመንቱ ይታያል። የመጣው አሰስመንት ወይ ትምህርት ሲገቡ ያላቸው ውስጥ ምንድነው የተማሪው ጥንካሬ ወይም ስትሬንግስ፣ የመማር ፍላጎት፣ የትምህርት ቤት ግቦች እና የክፍል ድጋፎች እና ይሄ ሁሉ አሰስ ከተደረጉ በኋላ ትምህርት ቤት ያዩዋቸዋል። መጀመሪያ ሲገቡ የራሳቸውን አሰስመንት ጀስት ቤዚክ ለማየት የት ደረጃ ላይ እንዳሉ የሚያሳይ ትንሽ አሰስመንት ይሰጧቸዋል። ያ ምንድነው ሌቭላቸውን ለማየት ነው፣ የት ደረጃ ነው ያሉት። ኦኬ ድጋፍ ምን ቦታ ላይ ድጋፍ ያስፈልጋቸዋል። እከቢ ኤኒቲንግ በሶሻል ስኪል ወይም በማህበራዊ ግንኙነት፣ በኮሙኒኬሽን፣ በመግባቢያ ቋንቋ የቱ ጋር ላይ ነው ድጋፍ የሚያስፈልጋቸው። ስፒች ቴራፒ ያስፈልጋቸዋል፣ ኦኩፔሽናል ቴራፒ ያስፈልጋቸዋል። እንዴት ነው ሰውነታቸው ውስጥ ኦል ዲስ ይታያል። እና እዛ ይሄ የግል ትምህርት እቅድ ያልኳቸው አይፒ በእንግሊዘኛው ኢንዲቪጁዋል ኤዱኬሽን ፕላን ወይም የግል የተለየ የግል ትምህርት እቅድ በአማርኛ እና ያ ሰነድ ይዘጋጃል ወይም ዶክመንት ይዘጋጃል። ያ ግን በትምህርት ቤቱ ብቻ አይደለም የሚዘጋጀው፣ የእናንተንም ኢንፑት የእናንተንም እንትን ድጋፍ ይፈልጋል እዛ ሰነዱ ሲዘጋጅ። እና መጀመሪያ መምህራን ልጁን በምን መንገድ እንደሚማር እና ለመርዳትስ ምን አይነት እርዳታ እንደሚያስፈልገው እንትን ይላሉ ማለት ነው። አንደኛ የሚወስዱት ዶክመንት የሕክምናው የአሰስመንት ዶክመንት ነው። ኦኬ ከዛ በኋላ ራሳቸው የሚሰጡት እንትን አለ አሰስመንት አለ። ኦኬ እና እሱን ሁሉ አይተው ነው የሁሉ ወደፊት እንዴት አድርገን ይሄንን ልጅ እዚህ የችሎታው የሚችለው ያለው ችሎታ ላይ ወይንስ ደግሞ መረዳት ያለበት ቦታ ላይ እንዴት አድርገን ነው እንትን ብለው በጣም ደግሞ ችሎታ ስላችሁ በአንድ ነገር አንዳንድ ልጆች ኤክሰፕሽናል ሊሆኑ ይችላሉ። ላይክ አርት ላይ ወይ ሚውዚክ ላይ እንዴት አድርገን ድጋፍ እንስጠው ወይስ እንዴት ያንን ለማስፋፋት አይፒ ይረዳል በዚህ። ኦኬ በጣም በጣም ኢምፖርታንት ዶክመንት ነው እና በጣም አስፈላጊ ዶክመንት ነው። ኦኬ እና አሁን የመጣው ዋናው ለምንድን ነው አይፒ የሚያስፈልገው? why is IP important? አንደኛ ተገቢ ድጋፎች ለልጆች ተገቢ ድጋፎች እንዲሰጥ ለልጁ ማለት ነው ያላቸውን ችሎታ ለመደገፍ በዛ ላይ ደግሞ ለማውጣት የሚያስፈልጋቸው ደግሞ አሁን አንዳንድ ልጆች ስፒች ቴራፒ ያስፈልጋቸው ይችላል። እዛ ላይ እንዴት አድርገን ነው የምንረዳው? ምን አይነት ድጋፍ ይፈልጋሉ? ስፒች ቴራፒ ነው ወይ የሚያስፈልገው ወይስ ኦኩፔሽናል ቴራፒ ነው ወይ የሚያስፈልገው? እና ይሄ በአይፒ ላይ ይወጣል። ገባችሁ? ኢምፖርታንት ነው በጣም የአይፒ ሚቲንግ ወይ የድጋፍ የተለየ ድጋፍ የትምህርት ዶክመንት ሲመጣላችሁ እሱም በጣም ኢምፖርታንት ነው። ኦኬ ያንን ሚቲንግ እንዳትቀሩ ማለቴ ኤክስፕላኔሽን ምን አይነት ሰፖርት ነው የሚያስፈልጋቸው? አሁን ለምሳሌ አንዳንድ ልጆች ኤክስትራ ታይም የሚያስፈልጋቸው ልጆች አሉ። አንዳንድ ልጆች ሃይ ፋንክሽን የሆኑ ልጆች ወይም ደግሞ በጣም ብዙ እርዳታ የማይፈልጉ አውቲዝምም ኖሮባቸው ብዙ እርዳታ የማይፈልጉ ግን ኤክስትራ ቢኮዝ ሴንሰሪ ሶሻል ስኪል ያለባቸው ልጆች ኤክስትራ ታይም ጊዜ ኤክስትራ ማለት ጊዜ ትንሽ ጊዜ እንዲሰጣቸው ይደረጋል። ወይም ደግሞ ያ እንትኑ ስራው whatever ለሳይ ፈተና ላይ ሲወጡ ሲቀመጡ ሞዲፋይድ እንዲሆን ሁለት ነገር አለ ትምህርት ቤት ውስጥ ማየት ያለባችሁ አኮሞዴሽን የሚባል ነገር አኮሞዴሽን ወይም ሞዲፊኬሽን የሚባል ነገር። አኮሞዴሽን ማለት ልጆቻችሁ ብዙ
ካሪኩለሙ ሞዲፋይ አይለወጥም ካሪኩለሙ ነገር ግን አኮሞዴት ይደረጋሉ ማለት ጊዜ ይሰጣቸዋል ኤክስትራ ይሰጣቸዋል ወይም ደግሞ ይሄ ጸጥ ያለ ቦታ ሄደው ለመፈተል ይኖርባቸው ይችላል ነገር ግን ያ ማለት ካሪኩለሙ ተለወጠ ማለት አይደለም እነዚህ ልጆች የሚያስፈልጋቸው በጣም ትንሽ ነገር ይሆናል እንዳልኳቸው ኤክስትራ ታይም ወይም ጸጥ ያለ ቦታ ለሰንሰሪያቸው ምናምን ያ አኮሞዴሽን ይባላል ኦኬ ብዙዎቻችን በዚህ ሚክስ ተደረጋለን ያ ፕሮንቱን ለወጠ ካሪኩለሙን አይለወጥም ነገር ግን ጊዜ ይሰጣቸዋል ሞር ታይም ወይም ደግሞ ኮምፒውተር ላይ እንዲሰሩ ወይም ደግሞ ሌላ ቦታ እንዲሆኑ ወይም ለምሳሌ መስማት የማይችሉ ልጆች እንትን ቦታ ድጋፍ የሂሪንግ ወይም ደግሞ ቪዥዋል ይሄ ማየት በጣም እንትን የሚላቸው ለምሳሌ ብላይንድ የሆኑ ልጆች አኮሞዴሽን ነው የሚሰጣቸው ለምን ካሪኩለሙን ይከተላሉ በደንብ ኖርማል ካሪኩለም ወይ ሬጉላር ካሪኩለም ይከተላሉ የትምህርት ቤቱን ኦኬ ሜንስትሪም ካሪኩለም ያ አኮሞዴሽን ነው የሚባለው ኦኬ ሞዲፊኬሽን ማለት ምንድነው እና ሞዲፊኬሽን ማለት ሞዲፋይ ተለውጧል ያ ተለውጧል ካሪኩለሙ እንዳለ ለኛ ልጆች ሲባል ማለት ነው እነዚህ ልጆች ብዙዎቹ እዛ ላይ ያሉት አሁን የኔ ልጅ ሞዲፋይ ካሪኩለም ላይ ነበር ያለው ምንድነው የተለውጧል ካሪኩለሙ በኖርማል በሜንስትሪም ካሪኩለም አይደለም ሄዱት ያ ካሪኩለም ተለውጦ ስራቸው ቀስ እንዲል የሚሰጣቸው ራሱ ካሪኩለም የተለየ ነው ኦኬ ማለት ክቢ ላይክ ማት ፋንክሽናል ማትስ ምንድነው ፋንክሽናል ማትስ ሲባል እንግዲህ መግባቢያ ቁጥርን እንዲያውቁ ገንዘቦችን እንዲያውቁ እንዲህ አይነት ነገር ገባችሁ ሪዲንግ በተለየ አይነት ሞዲፋይ ተደርጎ ነው እንጂ ሬጉላር ካሪኩለም አይከተሉም ኦኬ እሱም ማወቅ አለባችሁ ኦኬ ሌላው ድጋፍ የሚያስፈልጋቸው አይፒ ነው የሚጻፈው ስፒች ወይም ደግሞ የመነጋገሪያ ቋንቋ እርዳታ ወይም ሰፖርት ኦኬ እነዚህ አንዴ አሰር ከተደረጉና ስፒች ቴራፒ የሚያስፈልጋቸው ከሆነ አይፒው ላይ ይገባል ያ አይፒ ማለት ደግሞ በገቨርንመንት በቦርድ አሁን እዚህ ቦርድ ስኩል ቦርድ አለ አሜሪካንም ደግሞ የተመሳሳይ ነገር አለ ሌላም ሀገር ሊኖር ይችላል በዛ ይታይና የሚያስፈልጋቸው ኢኩዊፕመንት ይገዛል ላይክ ኤሲ ዲቫይስ ወይም ይሄ የስፒች ላይ አንዳንድ ልጆች አይታችሁ እንደሆነ በኮምፒውተር የሚጽፉት ማለት ነው እዛ ላይ ያ ቦርዱ እንትን ያደርጋል ለምሳሌ ያ ሰንሰሪ እሹ ያለባቸው ልጆች ሰንሰሪ ኢኩዊፕመንት ያስፈልጋቸዋል አሁን ለምሳሌ ስቲቪ በጣም ኃይለኛ ሰንሰሪ ነበረው እና ክፍል ውስጥ የሰንሰሪ ኢኩዊፕመንት ነበረ ክፍላቸው ውስጥ because of the IP ማለት ነው አይፒው ላይ ስለገባ መንግስት ራሱ የቦርዱ የስኩል ቦርዱ ፕሮቫይድ ያደርጋል ኦኬ ይሄንን ማለት ነው እና አንደኛ ይሄ ቦሎች ኤክሰርሳይዝ የሚያደርግበት ሪላክስ የሚያደርግበት እንደዚህ አይነት ነገሮች ሮኪንግ ቼር ነበረው ክፍል ውስጥ ይሄ እንግዲህ አይፒ ውስጥ ስለገባ ኦኬ እና ይሄንን ማሰብ አለባችሁ ይሄ አይፒ ማለት እናንተ ለአይቲ ባላ እንደነጋገረ ምን ማድረግ እንዳለባችሁ ዋናው ምን እንደሆነ ሌላው ደግሞ ሶሻል ቢሄቪየር ይሄ ማህበራዊ ጉዳይ የንግግር ድጋፍ እንደነገራችኋል እንደሚያስፈልጋቸው ሌላው ደግሞ የማህበራዊ ጉዳዮች ወደ ኋላ ይቀራሉ የኛ ልጆች ኦኬ እሱን እንዴት አድርገን ነው ክፍል ውስጥ ሰፖርት የሚያደርገው አስተማሪ እንዴት አድርጎ ነው ሰፖርት የሚያደርገው እና ኤዱኬሽናል ፕላኑ ላይ ይወጣል ይሄ ኦኬ እናንተ ይሄ ሁሉም እንደሚገባ እንድታውቁ ነው መጀመሪያ ከዛ በኋላ የእናንተ ሮል ደግሞ የእናንተ የአዘ ቤተሰብ ምንድነው አይፒ ላይ ኮንትሪቢዩት የምታደርጉት ኦኬ አሁን ዋና ምን እንነጋገረው ደግሞ የሚቀጥለው ይሄን እንደነገርኳችሁ ሁሉንም ያጠቃልላል based on assessment እና የልጁን ሁኔታ ታይቶ ኦኬ who is on the IEP team ማነው IEP team ውስጥ ይሄ ኤዱኬሽናል የትምህርት ድጋፍ ፕላን ውስጥ ማን ነው የሚገባው አንዴ የትምህርት ቤቱ ክፍል አስተማሪ ኦኬ ዋናው ከዛ ደግሞ ስፔሻል ኒድ ኤዱኬሽን ስፔሻል ኤዱኬሽን ቲቸርስ የሚባሉ አሉ አይደል ሰፖርት የሚያደርጉ እነሱ የትምህርት ቤቱ ኃላፊዎች አድሚኒስትሬተሮች ይሄ ዳይሬክት ፕሪንሲፓሎቹ ምናምን ቴራፒስቶች ምን አይነት ቴራፒስቶች ከቢ ስፒች ቴራፒ ኦኩፔሽናል ቴራፒ ልጁ ላይ እርዳታ የሚሰጡ ማለት ነው ፓረንትስ ኦኬ እናንተ ራሳችሁ ቲም ናችሁ ይሄ ነው ቲሙን የሚፈጥረው ኦኬ እንትን የሚለው ማለት ነው ፓረንት እኩል ሪስፖንሲቢሊቲ ያለባቸው እዚህ አይፒ ላይ እንድታቆም ፈልገው እነሱ ብቻ አይደሉም አይፒን
እንትን የሚሉት ይሄንን ይሄ ፕላን እንዲሳካ የሚያደርጉት ትምህርት ቤቶች አይደለም እናንተም ናችሁ በኮሙኒኬሽን ነው እኛ እንደዛ ነበር ለምን ሚቲንግ ላይ እንመጣለን እነሱ የራሱትን ነገር እኛ እናስተዋውሳቸዋለን አንዳንድ ነገር ቤት የምናየውን ነገር አይፒ ላይ እንዲገባ እናደርጋለን ኦኬ አንድ ጊዜ እንደውም ትዝ ይለኛል ሴንሰሪ እጁ በጣም ጠንካራ ስላልሆነ ስቲቪ he struggled with ቢላዋና ማንኪያ መቁረጥ ነበርና እሱን ኢንክሉድ አላደረጉትም ነበርና ሚቲንግ ላይ ነው የነገርኳቸው እና እኩል መስራት አለባቸው እድገቱን ራሱ መከታተል አለባቸው እኩል ኮሙኒኬሽን ቡክ አለ ወይም ኮሙኒኬት የምታደርጉት በኢሜል ይሆናል ዳሳው እናንተም ያያችሁትን እድገት ቤዝድ ኦን ዘ አይፒ ያንን መከታተል አለባቸው ኦኬ በጣም ኢምፖርታንት ነው እና ይሄንን እንድታውቁ እና አሁን የክፍል ትምህርት ቤት አስተማሪ የስፔሻል ልዩ የትምህርት መምህር በአማርኛ ወይ ስፔሻል ኤዱኬሽን ቲቸር ቴራፒስቶች እና ወላጆች ናቸው እዛ አይፒ ላይ የሚገቡት ኦኬ መጀመሪያ እንዴት አድርገን ነው የምትዘጋጁት ኦኬ አይፒ ሚቲንግ ላይ ስትሄዱ እና ለአይፒ ሚቲንግ መጀመሪያ ለስብሰባ ትጠራላችሁ ኦኬ the beginning of the year አይፒውን ሲሰሩ እናንተ ቁጭ ብላችሁ as a family write down ምጻፉ እንዲገባ የምትፈልጉትን ያያችሁትን ልጆቻችሁ ላይ ወደ መረዳት ያለባቸውን ሲቹዌሽን ጻፉ እያንዳንዱን ነገር ማለት ነው አንደኛ ጻፉ ስትሬንግዛቸውን ችሎታቸውን በዚህ ነገር ጎበዝ ነው ልጅ እዚህ ነገር ላይ ግን ዳታ ይፈልጋል ግን ሊስት ነው መጻፍ ያለባችሁ ኦኬ በአማርኛ ጻፉ ኦኬ ቋንቋ ከሆነ ችግሩ በአማርኛ ጻፉ እዚህ ኦንታሪዮ ካናዳ እንትና ፕሮቫይድ አድርጉላችኋል ትራንስሌተር ኦኬ ይሄን እንድታውቁ እና ጻፉ ሌላው ደግሞ አንደኛ እንዳልኳችሁ ራይት ዮር ኮንሰርን ወይም ደግሞ ችግሩን ጻፉ ከዛ በኋላ ደግሞ ችሎታውን የልጃችሁ ጎበዝ የሆነበትን ኤሪያ ጻፉ ሶስተኛው ነገር ደግሞ ተዘጋጁ ለጥያቄ ለምን አይፒ ሲመጣ ዝም ብላችሁ ቁጭ አትበሉ በጣም መጠየቅ አለባችሁ ማንበብ አለባችሁ ራይት ለምን የልጃችሁን እንትን የሚወስነው እሱ ነው ካልጠየቃችሁ እና በደንብ ካላነባባችሁ አይፒውን ይሄ ሚስ ይደረጋል ብዙ አንዳንድ ነገር ሚስ ሊሆን ይችላል እና አንደኛ ቴክ ኖት ስብሰባው ላይ ጻፉ እንትን በሉ ምንድነው ስሙ ቴክ ኖትስ ኦኬ ቴክ ኖት ማለት ጻፉ የሚባለውን ነገር ኦኬ ከዛ ክላሪፊኬሽን ወይ ማብራሪያ እንዲሰጧችሁ ማድረግ አለባችሁ ኦኬ በደንብ አልተኛውን ጋይስ ዛሬ ከዛ በኋላ ከሚቲንጉ በኋላ ሪቪው the document ወይም ደግሞ ዶክመንቱን እንደገና እዩ ኦኬ ከዛ ፎሎ አፕ ደግሞ ያስፈልጋል ተከታተሉ ፎሎ አፕ ሚቲንግ ያስፈልጋል ማለት ነው አሁን በአማርኛ ልንገራችሁና ጉዳዮቹን ጻፉ መጻፍ ጥንካሬም የልጃችሁን ጥንካሬ መመዝገብ ሊስት ላይ ማውጣት ጥያቄዎች ማዘጋጀት ኦኬ በስብሰባ ጊዜ ደግሞ ማስታወሻ መውሰድ በጣም ኢምፖርታንት ነው ለምን ልትረሱ ትችላላችሁ በፖይንት ማስታወሻ ዘቁጭ ብላችሁ ያዙ አማርኛም ሆነ እንግሊዘኛ ገለጻ ደግሞ መጠየቅ አፍተር አይፒውን ካቀረቡ በኋላ አስተማሪዎቹ እናንተ ገለጻ ሚስ ያደርጉትን ነገር እንትን ማለት ሎክ ይሄ ነገር ተበራራራጋችሁ ኦኬ ከስብሰባው በኋላ ሰነዱን በደንብ እዩት ኦኬ የሚስ ያደርጋችሁት ነገር ካለ እዛ ስብሰባው ላይ ቁጭ ብላችሁ ሚስ ኮሙኒኬት with the teacher ማለት ከአስተማሪው ጋር የወላጆች መብት ምንድነው ኦኬ ትልቁ ነገር አስክን አንደኛ ጥያቄ መጠየቅ ቼንጅ መለወጥ ትችላላችሁ ኦኬ አንድን አይፒ የማይሆን አይፒ አንድ ጎል አይፒ ውስጥ የገባ ጎልና ለልጃችሁ የማይሰራውን መስሎ ከታያችሁ ማስለወጥ ትችላላችሁ ሌላ ነገር ላይ ፎከስ እንዲያደርጉ ማድረግ ትችላላችሁ ኦኬ በጣም ደግሞ ትልቁ የወላጆች መብቶች ደግሞ ፓርቲሲፔንት ማለት መካፈል በስብሰባው ላይ መካፈል አለባችሁ ለምን መብታችሁ ነው ይሄ ዝም ብሎ አይፒ ጽፈው ፈርሙ የሚሏችሁ ከሆነ ቤት የሚልኩት ከሆነ ኖ ጠይቁ ኦኬ መቼ ጠራችሁ ስብሰባው ላይ I want to be ስብሰባው ላይ መገኘት ፈልጋለሁ አንዳንዴ እንደዛ ያደርጋሉ ዝም ብለው አይፒ ልኩና ፈርሙ ምናምን የሚሉት ነገር አላቸው ነው ጋይስ በተቻላችሁ ስብሰባ
ለስብሰባ ካልጠሯችሁ ስብሰባ ላይ እንዲጠሯችሁ ማድረግ አለባችሁ። ኦኬ ለልጆቻችሁ ተከራከሩ፣ አድቮኬት ለልጆቻችሁ። ይሄ ኢምፖርታንት ነው። አንደኛ እንዳልኳችሁ ጥያቄ መጠየቅ፣ ሁለተኛ የመለወጥ እዛ አይፒው ላይ ወይም ኤዱኬሽን ፕላኑ ላይ የሚለወጥ ነገር ካለ ማስለወጥ ትችላላችሁ፣ መብታችሁ ነው። እነሱ የጻፉትን ብቻ የእግዚአብሔር ቃል ብላችሁ እንዳትሉ እና መሳተፍ ትልቅ ነገር ነው። ፓርቲሲፔንት መሳተፍ በጣም ኢምፖርታንት፣ በጣም ለልጃችሁ አድቮኬት ማድረግ ማለት ነው። ለልጆቻችሁ መቆም ማለት ነው። ኦኬ ድምጻችሁ አስፈላጊ ነው። በጣም ለልጆቻችሁ ድምጻችሁ በጣም አስፈላጊ፣ እናንተ ናችሁ፣ ከእናንተ በላይ የሚያውቃችሁ የለም። ኦኬ ከዛ በኋላስ ሁላችሁም ከተስማማችሁ በኋላ ኤቭሪቲንግ ከተስማማችሁ በኋላ ከዛ በኋላ ነው ጎሉ የሚወጣው። ያው ሳይን ታረጉና ያ ሪቪው ይደረጋል በየኳርተሩ ወይም ያውታል ሁሉ ጊዜ ጎል ካልደር ያ ማይመስል ጎሉ እንዴት ነው ያ ልጅ ጎል የተሰጠው ጎል ላይ ካልደረሰ ሞዲፋይ ያደርጉታል በሚቀጥለው ጊዜ ማለት ነው። እናንተም ታያላችሁ፣ ግን ይሄ ትልቁ የእናንተ ፓርቲሲፔሽን ይጠይቃል። ኦኬ ይሄን አስቡበት። ይሄ በተቻለኝ አሁን ያልኩትን እንትኑ ላይ ኮሜንት ሴክሽኑ ላይ ገብታችሁ ዲስክሪፕሽን ላይ ገብታችሁ እዩት እየተናገርኩትን ማለት ነው። ኦኬ ሶ ታንክ ዩ፣ አይ ሆፕ እንደምትወዱት። ታንክ ዩ።